አንዲት ወጣት ክፍሏ ውስጥ ደረቷን ጨምቃ ይዛ በፍርሃትና በጭንቀት አልጋዋ ጠርዝ ላይ ተቀምጣለች። እስትንፋሷም ቁርጥ ቁርጥ የሚልና የደከመ ነበር። መታመሟን ሰምታ ልትጠይቃት የመጣችው የኮሌጅ ጓደኛዋ አጠገቧ ቆማ እንዴት ነሽ አለቻት። ደረቴ ላይ ህመም እየጨመረብኝ ከመጣ ቆየ። ደረቴን አልሽ ብላ አይኗን በትልቁ ከፈተችና ጓደኛዬ ካንሰር እንዳይሆን ብቻ ያኔ የዛሬ ዓመት የሞተችውን የኮምፒውተር ሳይንስ ተማሪ አስታወሻት? ካንሰር መሆኑን ከማወቋ በፊት ደረቷን በጣም ትታመም ነበር። የባለ ሱቁን ስህት እንደዛው። የወጣቷ ልብ መደለቅ ጀመረ። እጆቿ ተንቀጠቀጡ። እስትንፋሷ መቆራረጥና ጭጋግ ነፍሷ ውስጥ ውጥረትን ይዞ ዘልቆ ገባ። ጓደኛዋ የምትጠራቸው የሟቾች ስም እንደ ጥንባንሳ ዙሪያዋን ከበበው። በቀጣይ ቀን ጠዋት ወጣቷ በዶክተሩ ቢሮ ተቀምጣ ማንባቷን ቀጠለች። ሌሊቱን ሙሉ ስታለቅስ በማደሯና አሁንም ለቅሷ ባለመቋረጡ አይኗ ቀልቶና አብጦ ነበር። ዶክተር እኔ መሞት አልፈልግም ይመስለኛል ካንሰር አለብኝ ስትል ተንተባተበች። ዶክተሩም በተረጋጋና በሚታዘቡ አይኖቹ እያያት ወይዘሪት ውጤቱን አይተሻል እንዴ አላት። ራሷን ነቅንቃ አሁንም እያነባች ከህመም ምልክቶቹ የተነሳ እሱ መሆን አለበት። ዶክተሩ በረጅሙ ተንፍሶ አየሽ ችግሩ ያ ነው። ቀድመሽ ራስሽን በህመም አስይዘሻል። በፍርሃት ተውጠሽ ራስሽ ላይ ሞትን እያወጅሽ ነው። የእግዚአብሔር ቃል ምን እንደሚል ታውቂያለሽ አላት። በውስጧም ዶክተሩ ክርስቲያን ነው አለችና ለመጨረሻ ጊዜ የእግዚአብሔርን ቃል ያነበበችበትን ጊዜ ለማስታወስ ሞከረች። በጣም ቆይቷል። ቤተ ክርስቲያን ከሄደች ብዙ ዓመታት አልፈዋል። ከጓደኞቿ ጋር መዝናናትንና መጨፈርን ብቻ ሆኗል ህይወቷ። ራሷን ታዝባ መሬቱን እየተመለከተች አላውቅም ዶክተር አለችው። ምሳሌ 18:21 ሞትና ህይወት በመላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። ኢሳይያስ 53:5 ላይ ብትሄጂ ደግሞ በእርሱ ቁስል እኛ ተፈወስን ይላል። የፍርሃትን ድምፅ በእምነት ቃል ዝም ማሰኘትን መማር አለብሽ። ዲያብሎስ በግምታዊ ሁኔታ ይጠቀማል። አይምሯችን ላይ ጨለማን ስሎ ማስተዋላችንን ያሳጣንና ያንን እንድናምን ያደርገናል። ስለዚህ በቀላሉ ያጠምደናል ማለት ነው ብሎ በፈገግታ አንድ ፕላስቲክ ውሃ ቀበላት። የዶክተሩ ቃል ዘልቆ ውስጧ ሲገባና ሲያረጋጋት ተሰማት። ድጋሚ ፈገግ ብሎ ቀብርሽን ከማወጅሽ በፊት ውጤቱ እስኪመጣ ጠብቂ፣ ጨርሰናል አላት። ቤትም ስትደርስ ጓደኛዋ በር ላይ እየጠበቀቻት ነበረና ታዲያስ እኔ እንደተናገርኩት የሳምባ ካንሰር ነው አይደል አለቻት። ወጣቷም እጆቿን በፍጥነት አንስታ እንዳትናገር አፏ ላይ አስቆመቻትና በጭራሽ አይደለም ጓደኛዬ፣ እኔ ሙሉ ጤነኛ ነኝ፣ ደግመሽ ይህንን ቃል እንዳታነሹ ብላ አስጠነቀቀቻት። በተቀጠረችበት ቀን ውጤቱን ለመስማት ሁለቱም ተያይዘው ሄዱ። ውጤቱም ኖርማልና ከካንሰር ነፃ በቀላሉም የሚድን ትንሽ የደረት ህመም ነው ይላል። ልጅቷም ወደ ጓደኛዋ ዞር አለችና የእግዚአብሔርን የመጨረሻ ሪፖርት እንዳምንና ወደ እግዚአብሔር ፊቴን እንድመልስ ምክንያት ሆኖኛል። ያኔ ነው ነፃ መሆኔን ያወቅኩት። መጨረሻውም የእግዚአብሔር ውጤት አልሞትም በህይወት እኖራለሁ እንጂ